ግማሹን ደግሞ ይሄ ህዝብ አይጨክንባትም 150ውን ይሰጣታል አረ በስማም ያኛ እነዛ ካገዙት ሌላው ኖርማል ነው የሚሆነው በሬ ፊቷን አሳያቸው ልጅቷችን ናት ቪዲዮ ተሰርቶባታል ይሄን ያለው መንገድ መሲ ኢላላ ሐመር ነው አማራጭ አሁን ዛሬ ነገ ሳይል ብሬ የፈጠነ ተነስቶ መሄዳለ ሙሉ ግን ዝም ብሎ አይደለም የሚሄደው መረጃ የሆስፒታል ሪፖርት ኮቴሽን ውጪ ደግሞ ብሩ ዋጋው ስፔሻሊ ስንት ብር እንደተባለ እኮ ኮቴሽን ብሬ አንዴ ማሚን ስማት እሺ በማርያም አሁን ያለችህን ቦታዎች ታውቃቸዋለህ እሷ ጋር አንድ ሰውን ተካና አንተ ሄደክ እነዚህን ፋይሎቿን ትሰጥላታለህ ምንድነው ያልሽኝ መሲ ቀንስ ስላልሽኝ እኮ ድምፁን ያጥፍቼ ነበር ማሚ አንዴ ንገሪው አሁን ልንገርህ ይኸውልህ ህጋዊ ነች አይደለ ኦኬ የሚያስፈልጉትን ወረቀቶች ነው የምነግርህ አሁን የሜዲካል ሪፖርት ብለህ አሰራ ሆስፒታሉ ይሰጥሃል ያለችበትን ሁኔታ ከዛ በኋላ ደግሞ ጠቅላላ ወጪው ይሄን ሰርጀሪ ለማድረግ ጠቅላላውን ወጪ ኮቴሽን ስትላቸው እሱን ይሰጡሃል ሁለተኛ ሶስተኛ የሚጠይቁህ የመኖሪያ ስፍራዋ ለምሳሌ ተከራይታ ከሆነ የምትኖርበት ያው የሰው የተከራይም ከሆነች የቤቱ ባለቤት እኔ ጋር ተከራይ ናት ብሎ ይጻፍልህ እሱን የቤት አግሪመንት ስለሚፈለግ ማለት ነው ከዛ በተረፈ ደግሞ ሙሉ እንትኗን ምንድነው አይዲዋ ምናምን ኢንፎርሜሽኗን ይዘህ ሂድ ኦኬ አሁን እዚህ ነው የምጠየቀው ይሄ ነገር ማለት ነው እንትን ሜዲካል ሪፖርት እና እንትኑ እዚህ ነው የምጠይቀው ኮቴሽኑን ግን ይሄ ሆስፒታል ከዛ ሂላል አህመር ዱባይ ነው አይደለ ሂላል አህመር ዱባይ ነው ያለነው ሂላል አህመር ወይም በጣም ቅርብ አካባቢ ሌላ እርዳታ ድርጅት ካለ እዛ መሄድ ኦኬ ግን ሂላል አህመር ይፈጥናል ሂላል አህመር ይፈጥናል ሙኒቷ አሁን ለምሳሌ ዱባይ ነች ያለችው አላይን ያለው ማገዝ አይችልም እንኳን አላይን ያለው አይደለም መንጠቃ የተለያየ ነው የዴራው እንትንን የእንትንን የለም ሁሉም በየራሱ መንጠቃ ነው የሚረዳው ወይኔ በእናትሽ ቆይስ አንድ ጊዜ ግን እኮ ያ ሁሉ ይሆናል ማለት አይደለም የሜዲካል ሪፖርቱ ይወስነዋል አለ ሁሉም ነገር አለ አይ አንደኛ ጊዜ የለሽ ምናምን ስለተባለች የተስፋው ገባሽ ይሄንን ራሱ እንትኑን ሞኒተሩን ያደረጉት የሚፈሩት ነገር አለ ማለት ነው ይሄ ጥቅጥቅ የሚለው ምናምን እዛ ላይ ያለው ያግዟታል ብዬ ስፔሻሊ ደግሞ ሙና እዛ ውስጥ ኢላላ ሐመር ውስጥ የሚሰራ ሰው እዛ ድርጅት ውስጥ የሚሰራ ሰው ያኔ ሙዲሩ ምናምን የሆነ ለፍጥነት ገባሽ አይደል ንግግር ነው ሂዊ ንግግር አልኩሽ እኮ አንደኛ ንግግር ሁለተኛ ያሉት እኮ መስሪዎች የአረብኛ ደግሞ በግልባጩ አማርኛ ነው ማናት ልጅቷ መሲ ለየብሬ ዘመድ ናት አይደለችም እሱ እንትን ስፖንሰሯ ብቻ ስለሆነ ሰላም ነው እሱ ሁሉ ሰላም ብሬ እንትና ስለሆነ ነው ቪዲዮ አታያቸው አንዴ ልጅቷን ቀረብ አድርጋትና ኦልሬዲ ፊቷ ምናምን ተፖስቷል ሼክ መሰለኩ ደቀው ጭራሽ ነው ካሜራውን አዙረው እሺ አሁን አይቻለሁ እቺ ልጅ በቀደም ያየናት አይደለች እንዴ እሺ በስራ ብዛት ይሆናል እኮ አይደል ሙና አይደለም የስራ ብዛት አይደለም እግዚአብሔር እስኪ ላይ ሪፖርት እንትኑ ላይ አድርገው ሞኒተሩ ላይ አድርገው 120 ነው 70% 120 በጣም ወርዷል እኮ ኧረ እስኪ እንግዲህ ማሚ 20
መሲ ወይ አንዴ ማለት ነው ከኔ ጋር የነበረችው ነበረች አንድ በጣም የምታውቅ ስለዚህ ነገር ማለት ነው። ወይ አንድ ነበረች እና ከእሷ ጋር እሷን የሚያመጣናት ከእሷ ጋር ነበረ እዚህ ራሱ ማለት ነው። ውጣ ብሬ አታውራሱ ከሷ አልተገባል። ራሱ ዶክተሩ ሲል ነበር እና እንዴትም ተደርጎ ወይ ኢትዮጵያ ሄዳም ቢሆን አርጀንት ኢመርጀንሲ መቀየር ነው ያለበት። አሁን የቻራቲ ምናምን እስከምናስፈጽም ከቆየን ብዙ ነገሯ እየተጎዳ ነው የሚሄደው። ዶክተሩ ዛሬ እንዲያውም ምን ብሏል? የምትቆይ ከሆነ ስትሮክ ሊያገኛት ይችላል። ምክንያቱም የደም ቧንቧ ማሸጋገር በስትራቱ ካልቻለ ወደ ብሬኗ መሄድ ካልቻለ ደም ስትሮክ ይመጣታል ብሏል። እና በጣም ነው የምታሳዝነው። በጣም እጅግ በጣም ነው የምታሳዝነው። በእናታችሁ ሁላችሁም ቤተሰብ አላችሁ፣ ልጅ አላችሁ። እኔ አላውቃትም፣ ግን እንደ እናት በጣም ነው የምታሳዝነው። በጣም በቃ አቅሙ የለኝም እንዳረዳት የምችለውን ሁላ ካወቅኳት ጀምሮ እያረኩላት ነው። ግን በቃ በጣም ነው የምታሳዝነው። መኖር ነው የምትፈልገው፣ ግን ዶክተሩ ቀጥታ ነው በቃ ትንሽ ቀን የቀረሽ የምትሞች ነሽ ምናምን ያላት እና ታሳዝናለች በጣም። ጉዳይ ነው ማሚ። ወይ እኔ እኮ የዚችን ልጅ ጉዳይ እራሱ አሁን ማናት የሮዛ እሷንም አናግሬያታለሁ። ሌላም አንድ ወንድም መጥቶ አናግሮኛል። እስካሁን ግን ካልኩት አንድም ነገር አላደረጉም። ይሄ በግለሰብ የምትረዳው አይደለም። ገባሽ? ይሄ በእርዳታ ድርጅቶች መደረግ ያለበት ነው። ባለፈውም እንዲህ ፍትፍት አድርጌ ነው ያስረዳዋቸው። ለቅሶ ቤት ነበርን ትናጋ ወይ ማሚ ያውልሽ፣ እኔ ከመስመር ላይ ድምፁን ማሰማት ስላልፈለግኩኝ ነው። አለ እየሰማችሁ ነው። ከራሽድያ ሆስፒታል የሆነ ሰው አለ እዚህ መስመር ላይ ማለት ነው። ማሚ አይዲዋ የምንድን ነው? ብሬ እየሰማክ ስለሆነ ንገረው። ሚዩት ነው። ክሊነር ነው። አይዲዋ ምንድን ነው? የልጅቱ አይዲ ክሊነር ነው። ኢንሹራንስ በስሟ ምንም የለም። ብሬ የማንኛውም ኢንሹራንስ እንደዚህ አይነት ከቨር አያደርግም። የዚህ አይነት ሰርጀሪ ከቨር አያደርግም። እሺ እናንተ ጋር ያረ ኢንሹራንስ እኔ ልገዛላት ነበረ፣ ግን ኢንሹራንስ አሁን ተገዝቶ ከ6 ወር በኋላ ነው መታከም የምችልበት። ኢንሹራንስ አሁን ተገዝቶ ከ6 ወር በኋላ ነው አክሴፕት አክቲቭ ስኪም ምናምን። በዚህ ባላት ኮንዲሽን ደግሞ ማሰራትም አትችልም። አትችልም። ኢንሹራንስ አይቻልም። አሁን ነገ ኢንሹራንስ 7,000 አለ፣ የ2,000 ብር አለ፣ የ9,000 ብር አለ። ብገዛም ማሰራት አትችልም። እና በእግዚአብሔር እንደው እህቴ ናት ሁላ ብለክ በእናትህ እሺ። ብሬ እስቲ አንድ አይዲዋን ላክልኝ፣ ልላክልካ ነው አሳፈልግ። እሺ ብሬ ሀይል በልኩ ሀሳብ ላይ አይዲዋን ስጠኝ እስኪ አንዴ። እሺ ማን ያለችው ነው? እሱም የደገመው አንድ ነገር ልንገርሽ። ኦኬ እኔ ያልኩትን ከደገመ ፕሮሰሱን ይጀምሩላት። አሁን እንኳን ባለፈው ለቅሶ ቤት እኛ ከሄደን ስንት ቀናችን መሲ? የዛን ዕለት የነገርኳቸው ነው። 1-2 ስቴፕ ይራመዱ ነበር። ምንም እኮ ወደ እናንተ የሚመጣ ነገር የለም። እናንተ ናችሁ ወደዛ ነገር መሄድ ያለባችሁ። ብሬ ቁጥርህን ስጠኝ ዋትሳፕ ላይ በሌላ ሀይል በልክ 0581 0581 30 36 24 እሺ ላክልኝ ብሬ። ይኸው መሲ ነኝ ብያለሁ። ኦኬ አይዲዋን ላክልኝ።
ለምን እስካሁን ዝም አሉ? ለምን አንዱን ስቴፕ እንኳን አልሄዱም? እነዚህ ትላልቅ የእርዳታ ማሚ ያለችው ቦታ ጋር ቢሄዱ ግዴታ ስለሆነ የእንትን ስለሆነ ያስገቧት ነበረ። ኢመርጀንሲ ደግሞ ይሄ አፋጣኝ ልጅ ደግሞ የህይወት አደጋ ላይ ደግሞ ከሆነች ቅድሚያ የሚሰጡት ሁላ ለእንደዚህ አይነቶች ነው። አይዲዋን ላኩልኝ። እሺ ብሏል። ይኸው 58 ነው። ያው ልደውል ልኬልሻለሁ። ደርሶኛል። እሺ አልቃሰምያም እኮ ያኔ እኮ ያስገባነው እኮ መንጀስቲ እኮ ነው ማለት ያስገባነው እኮ እንደዛ ብለን ያስገባነው። በዛ ገብታ 7 ቀን ያከሟት መጀመሪያ ለፎቶ ውጪ ነው የተባለችው እኮ ውጪና በዚህ ቀን ነው የተባለችው። 7 ቀን አስተኛዋትና ማለት ነው በዚህ ቀን ነው የተባለችው። እኔም ነበርኩና 7 ቀን የተኛችው ማንንም የለኝም ነው ያላችኋቸው። በቃ እኔ ማንንም የማውቀው ሰው የለም፣ ወንድምም እዚህ ሀገር የለኝም፣ ማንም የለም፣ በቃ ስራም የለኝም ስትላቸው 7 ቀን አስተኛዋትና ማለት ነው። ያው እሱ ራሱ የተኛችው እንዴት ነው? ዶክተሩ ተቀይሮ ነው የመጀመሪያ ውጪ ያለቻት ተቀየረ። እራት ላይ ማለት ነው ይቀየራሉ አይደል? ሲቀየሩ እነሱ ምን ያደረጉት 7 ቀን እንድተኛ ያደረጉት። 7 ቀን ከተኛችሁ በኋላ ልጅቷ ወጣችና ከዛ የት ገባች? ቀጥታ ወደ መዳም ቤት ገባችሁ። መዳም ቤት ገባችና በዚህ ቀን ነው የተባለችው። በዚህ ቀን ነው ስትባል ተመልሳ ድጋሜ እዛው ሄደች በቀጠሮ ቀን ማለት ነው። በቀጠሮ ግን ስትሄድ ምንድነው ያሏት? ይሄን ብር ካላመጣች መግባታችን ጭራሽ በር ላይ ነው ያስተናበራት። ወደ ውስጥ እንኳን አላስገባት በር ላይ ማለት ነው። ወረቀቷን ሁሉ እያሳየች በቃ ምንም ነገር መድኃኒት ሲንገጭ መድኃኒት ሲዋጭ ምናምን ያላት እንጂ ምንም ነገር ያደረጉላት ነገር አሁንም እኛ ምን እሷ የምትድንበት ነገር ነው የምንፈልገው እንጂ በምንም ትሁን ብቻ በምንም እንድትድን ነው የምንፈልገው እኛ። ደግሞ እንደ ልጅቷ አነጋገር ዮርሳና ነው ስሟ አያዝም በደንብ ቀስጠራ ነው አላልሽኝም እንዴ? አይሰማ ያለችም እንዴ? እህት አይሰማሽም? ይሰማኛል አለሁኝ። ከስታራ ሳይሆን ከስታራ ነው ያሏት። መጀመሪያ የተባለችው ከስታራ ነው፣ አንጂኦግራፊ ማለት ነው። አንጂኦግራፊ መደረግ አለብሽ ተብላ ነው የላኳት። ያ ማለት እኮ ሲተነተን አቤት አንዳችን የሚወስማደር እሺ፣ ያ ሲተነተን የጠበበ ቲዩብ አለና መከፈት አለበት። ኢቭን በፉል ሰርጀሪ በኖርማል ነው እና ሞቼ ያደርስሻል የሚባል አይደለም። ይሄ ራሱ ልጅቷን ያደክማል። እኔ አይደለሁም ተነገረችኝ ነው እያልኩሽ አለሁት። ዛሬ ደግሞ ያለው ቫልቮቿ በጣም ደክመዋል፣ መቀየር አለባት ነው ያለው ዶክተሩ። ቫልቮ ነው መቀየር ያለበት፣ ልቧ ሳይሆን የልቧ ምት ቫልቭ የሚያደርገው መቀየር አለበት ነው ያለው የዛሬው ዶክተር። እሷ የተነገራት ኢንፎርሜሽን ከስተራ ተደርጋ የተደፈ ግማሹን ደግሞ ይሄ ህዝብ አይጨክንባትም። 150ውን ይሰጣታል። ኧረ በስመ አብ ያኝ እነዛ ካገዟት ሌላው ኖርማል ነው የሚሆነው። ብሬ ፊቷን አሳያቸው። ልጅቷችን ናት፣ ቪዲዮ ተሰርቶባታል። ይሄ ነው ያለው መንገድ መሲ። ኢላል ሀመር ነው አማራጭ። አሁን ዛሬ ነገ ሳይል ብሬ የፈጠነ ተነስቶ መሄድ አለ። ሙሉ ግን ዝም ብሎ አይደለማ የሚሄደው መረጃ የሆስፒታል ሪፖርት ኮቴሽን ከሱ ውጭ ደግሞ ብሩ ዋጋው ስፔሻሊ ስንት ብር እንደተባለ እኮ ኮቴሽን ብሬ አንዴ ማሚን ስማት እሺ። በማርያም አሁን ያለችህን ቦታዎች ታውቃቸዋለህ። እሷ ጋር አንድ ሰውን ተካና አንተ ሄደክ እነዚህን ፋይሎቿን ትሰጥላታለህ። ምንድን ነው ያልሽኝ? መቼ ቀንስ ስላልሽኝ እኮ ድምፁን ያጥፍቼ ነበር። ማሚ አንዴ ልንገርሽ። አሁን ልንገርህ፣ ይኸውልህ ህጋዊ ነች አይደለ? ኦኬ። የሚያስፈልጉትን ወረቀቶች ነው የምነግርህ። አሁን የሜዲካል ሪፖርት ብለህ አሰራ፣ ሆስፒታሉ ይሰጥሃል ያለችበትን ሁኔታ። ከዛ በኋላ ደግሞ ጠቅላላ ወጪው ይሄን ሰርጀሪ ለማድረግ ጠቅላላውን ወጪ ኮቴሽን ስትላቸው እሱን ይሰጡሃል። ሁለተኛ፣ ሶስተኛ የሚጠይቁህ የመኖሪያ ስፍራዋ። ለምሳሌ ተከራይታ ከሆነ የምትኖርበት ያው የሰው የተከራይም ከሆነች የቤቱ ባለቤት እኔ ጋር ተከራይ ናት ብሎ ይጻፍልህ።
እሱን የቤት አግሪመንት ስለሚፈለግ ማለት ነው። ከዛ በተረፈ ደግሞ ሙሉ እንትኗን ምንድነው አይዲዋ ምናምን ኢንፎርሜሽኗን ይዘህ ሂድ። ኦኬ አሁን እዚህ ነው የምጠየቀው ይሄ ነገር ማለት ነው። እንትን ሜዲካል ሪፖርት እና እንትኑ እዚህ ነው የምጠይቀው ኮቴሽኑን ግን ይሄ ሆስፒታል ከዛ ሂላል አህመር ዱባይ ነው አይደለ? ሂላል አህመር ሂላል አህመር ወይም በጣም ቅርብ አካባቢ ሌላ እርዳታ ድርጅት ካለ እዛ መሄድ። ኦኬ ግን ሂላል አህመር ይፈጥናል። ሂላል አህመር ይፈጥናል። ሙኒቷ አሁን ለምሳሌ እሷ ዱባይ ነች ያለችው። አላይን ያለው ማገዝ አይችልም። እንኳን አላይን ያለው አይደለም መንጠቃ የተለያየ ነው። የዴራው እንትንን የእንትንን የለም። ሁሉም በየራሱ መንጠቃ ነው የሚረዳው። ወይኔ በእናትሽ ቆይስ አንድ ጊዜ ግን እኮ ያ ሁሉ ይሆናል ማለት አይደለም። የሜዲካል ሪፖርቱ ይወስነዋል አለ ሁሉም ነገር አለ። አይ አንደኛ ጊዜ የለሽ ምናምን ስለተባለች የተስፋው ገባሽ። ይሄንን ራሱ እንትኑን ሞኒተሩን ያደረጉት የሚፈሩት ነገር አለ ማለት ነው። ይሄ ጢቅጢቅ የሚለው ምናምን እዛ ላይ ያለው ያግዟታል ብዬ ስፔሻሊ ደግሞ ሙና እዛ ውስጥ ኢላል አህመር ውስጥ የሚሰራ ሰው እዛ ድርጅት ውስጥ የሚሰራ ሰው ያኔ ሙዲሩ ምናምን የሆነ ለፍጥነት ገባሽ አይደል? ንግግር ነው ሂዊ ንግግር አልኩሽ እኮ አንደኛ ንግግር፣ ሁለተኛ ያሉት እኮ መስሪዎች የኔ አረብኛ ደግሞ በግልባጩ አማርኛ ነው። ማናት ልጅቷ? መሲ ለየብሬ ዘመድ ናት አይደለችም? እሱ እንትን ስፖንሰሯ ብቻ ስለሆነ ሰላም ነው። እሱ ራሱ ሁሉ ሰላም ብሬ እንትኗ ስለሆነ ነው። ቪዲዮ አሳያቸው አንዴ። ልጅቷን ቀረብ አድርጋት እና ኦልሬዲ ፊቷ ምናምን ተፖስቷል። ሼክ መሰለኩ ዘጋው ጭራሽ ነው። ካሜራውን አዙረው። እሺ አውጥታልኝ አይቻለሁ። እቺ ልጅ በቀደም ያየናት አይደለች እንዴ? እሺ በስራ ብዛት ይሆናል እኮ አይደል? ሙና አይደለም የስራ ብዛት አይደለም።